አጼ ምኒልክ ብቻ ሳይሆን ኢትዮጵያን ሲመሯት የነበሩ ነገስታቶች ጨቋኝ ናቸው። 4 ነጥብ ጨቋኝ ነው። እስከ ቅርብ ጊዜ ድረስ እስከ ዶክተር አብይ ድረስ። ዶክተር አብይ እንግዲህ ወደፊት ሊሆን የሚችለውን አብረን የምናየው። እንደኔ ሐሳብ ኢትዮጵያን እንደ ኢትዮጵያ ለማቆየት የኢትዮጵያን ህዝብ ግማሹን አስርበው ወይ ገለው ሰቅለው ኢትዮጵያን ለማቆየት የሚደረገው ስርዓት ወይ አካሄድ ይኮነናል። ምክንያቱም ደግሞ ለእርስ በርስ ጦርነት የዳረገንም ያ ነው። እንድንከፋፈል ለዩነታችን እንዲሰፋ ምክንያት የሆነውም ያ ነው። የኢትዮጵያ ነገስታቶችም ሆነ የኢትዮጵያን ሲመሩ የነበሩ መሪዎች ሁሉም ስክራች አላቸው፣ ሁሉም በጎ ጎን አላቸው። ግን የሚያመዝነው የቱ ነው ካልሽኝ ስክራቻቸው ነው። ገዳዮች ናቸው። ምንም አይነት ምክንያት ይኖረው በአጼ ምኒልክ ጊዜ አኖሌልና ጨለንቆ ላይ ህዝብ የተጨፈጨፈው ኢትዮጵያ የምትባል ሀገርን ለማቆም ነው፣ ለመፍጠር ነው። ኢትዮጵያ የምትባል ሀገርን ለመፍጠር ወይ ደግሞ ለማቆየት ሌላ መንገድ አልነበረም። ያ አማራጭ ሆኖ በርግጥ ተደርጓል። ኦኬ፣ እንደዛም ተደርጎ ችግሩ ትልቁ ነገር እንደዛም ተደርጎ ኢትዮጵያ የምትባል ሀገር ተፈጠረች፣ ቆመች። ያን በእልልታና በጭብጨባ የተደረገውን ነገር እንደ በጎ ነገር ማየቱ ነው ኃጢያት። በዚህ ጄኔሬሽን እሳቸው ያደረጉት ነገር ኢትዮጵያን አንድ ለማድረግ ስለሆነ አማራጭ ስለሌላቸው ትክክላቸው ብሎ ማጨብጨቡ ነው ኃጢያት። ይህን ትውልድ የሚያጋጨው በቃ እሳቸው ተሳስተዋል፣ ይቅርታ መደረግ አለበት። ልክ አይደሉም። ግን ደግሞ ትንሽም ብትሆን ጥሩ ነገር የሰሩት ደግሞ እቺ ናት። ስለዚህ አሁን ያለው አማራጭ እንትን ብለ እሳቸውን ማወደሱንም መስገዱንም ተትቶ እንዴት ነው ሰው ሳይገድል ኢትዮጵያ የምትባል ሀገርን ሊመራ የሚችል መሪ መፍጠር የምንችለው? እንዴት ነው ካሁን በኋላ ኢትዮጵያውያን በኢትዮጵያውያን መገደል የሚቆመው? እንደዚህ አይነት መሪ መፍጠር የምንችለው እንዴት ነው የሚለው ላይ ነው መዘፈንም መዘመርም መዘከርም ያለበት። ገብቶሻል አባባሌ? ያለንበት ዘመን ያለፈው ጥሩ ነው። አሁን ያለንበት ያለፈውማ ጥሩ ቢሆን አሁን ያለንበት ሞር ጥሩ ይሆን ነበር። ዘር ማለት አው ዘር አለኝ እንጉዳይ አይደለም እኮ ሲል ያልበቀልኩም የሰው ልጅ እንዳለ ዘር አለው። ዘረኛ ነህ ካልሽኝ ግን ዘረኛ አይደለም። ምክንያቱም እኔን ያሳደገኝ እና የወጣሁትን ከኦሮሞ ማህበረሰብ ነው። በኦሮሞ ማህበረሰብ ዘረኝነት ይኮነናል። በገዳ ሲስተም ውስጥ ዘረኝነት ይኮነናል። ገዳ ማለት ገደብ የሌለው ዲሞክራሲ ስርዓት ያለበት ነው። እኔ መሆንም አልችልም። በሆነ እኮ ባስተርጓሚ ነበር ኢንተርቪው የምትጠይቂኝ። እኔ አፌን የፈታሁት በኦሮምኛ ነው። ዘረኛ ስላልሆንኩ ግን ነው አማርኛንም እናገር። ለሌላው ቋንቋም እንዳለ ክብርና አድናቆት አለ። በምን አይነት መልኩ ተረድተውኝ እንደዚህ እንዳሉ ሊገባኝ አይችልም። ምናልባትም ይመስለኝ እሱ የሚዘፍነው ኦሮሚያ ምናምን እያለ ነው። ኦሮሞና እኮ ኦሮሚያ ከኢትዮጵያ ውጭ አይደለም። ኦሮሞኝ ወይ ስለ ሱዳን ወይ ስለ ኬንያ ብዘፈን ነው የሚያዞግሰኝ። ለምሳሌ አንድ ዘፈን አለ፣ የሻምበል በላይነህ ዘፈን። ወልቃይት ጠገዴ፣ ሰሜን አርማጭሆ፣ ዳንሻና ኡመራ፣ ሰውም ጎንደሬ ነው መሬቱም ያማራ ብሎ የሚዘፍነው ዘፈን አለ። ይሄ ዘረኛ ሊያስበላው አይችልም። ወልቃይት ጠገዴ፣ ሰሜን አርማጭሆ፣ ዳንሻና ኡመራ፣ ሰውም ጎንደሬ ነው መሬቱም ያማራ። ሰውም ኢትዮጵያ ነው መሬቱም የኢትዮጵያ ማለት ነበረበት እንደማለት ነው። ገብቶሻል? ዘረኛ ነው የሚሉኝ ሰዎች ኢትዮጵያን ወይ ደግሞ ኢትዮጵያዊነትን እንዴት ታያለ? ኢትዮጵያ ፔንቲንግ ናት ለኔ። ትንሽ ስዕል ተመራያለሁ መጀመሪያ ወደ ሙዚቃ ከመግባቴ በፊት። ለምሳሌ ያክል በፔንቲንግ ስዕል ስትስይ ፊት ለፊት ያለውን ሞዴል አስቀምጠሽ ስትስዩ ሰው ሊሆን ይችላል ወይ ለምሳሌ ሰማይ በተፈጥሮ ሰማያዊ ነው አይደል? ግን ይሄን ሰማይ ለመሳል ሰማያዊ ከለር ብቻ ብትጠቀሚ የሰማያዊውን ፒክቸር ማምጣት አትችይም። በፔንቲንግ ላይ ስትስይ ሞዴልሽ ለምሳሌ ወይ ሰው ከሆነ ወይ ሰማይ ከሆነ ሰማዩን ይሄን ሰማዩን ለመሳል የሚታይሽን ስዕል ለመሳል ቀለሞችን መቀላቀል አለብሽ። እዚህ ጋር ለምሳሌ ያክል ነጭን ከጥቁር ልትቀላቂው ትችላለሽ። ሰማያዊ፣ ነጭ፣ ጥቁር ወይ ቀይ የሆነ ነገር ብቻ ቀላቅለሽ ይሄን ከለር የሚያመጣልሽን ይሄን ከለር ለማምጣት ብዙ ቀለሞችን ቀላቅለሽ ነው እዚህ ጋር ተቸሽ የምታሳርፊው። ያ ቀለም ከመቀላቀሉ በፊት ግን ጥቁሩም ጥቁርነቱ ተከብሮ ነው፣ ነጩም ነጭ ነው፣ ነጭነቱ ተከብሮ ነው፣ ሰማያዊም ሰማያዊ ነው፣ ሰማያዊነቱ ተከብሮ ነው። የሰማይ ስዕል ለማምጣት ስትይ ወይ ፊት ለፊትሽ ያለውን ሞዴል እንደ ሞዴል አስቀምጠሽ የምትስዩን ስዕል ያን ከለር ለማምጣት ግን እዚህ ጋር ቀለሞችን ለመቀላቀል ስለምትገደጂ ቀላቅለሽ ያ የምትፈልጊውን ፒክቸር ልታመጪው ትችያለሽ። ኢትዮጵያን ስንስላት 80 ቀለሞችን ቀላቅለን ነው የምንስለው። እነዛ 80 ቀለሞች የኢትዮጵያ ብሔር ብሔረሰቦች ናቸው። ለኔ ኢትዮጵያዊነትን እንዴት እነዛ ቀለሞች ከመቀላቀላቸው በፊት ወይ ደግሞ እነዛ ብሔር ብሔረሰቦች ኢትዮጵያዊ ፒክቸርን ከማምጣታቸው በፊት ግን እነሱ ናቸው። ከተቀላቀሉ በኋላ ግን ኢትዮጵያዊ ፒክቸር መሳል ይችላል። ምን ልልሽ ፈልጌ ነው፣ ኢትዮጵያዊነት የ80 ብሔር ብሔረሰቦች ቅልቅል ውጤት ናት። ኢትዮጵያዊነት ማለት ኦሮሞ ነው፣ ኢትዮጵያዊነት ማለት አማራ ነው፣ ኢትዮጵያዊነት ማለት ትግሬ ነው ብለሽ መደመድሚው ነገር አይደለም። ገብቶሻል አባባሌ? ለምሳሌ አሜሪካን ሀገር ውስጥ ዲሲ ላይ አማርኛ የሥራ ቋንቋ ይሁንልን ብለሽ ትጠይቂያለሽ። አሜሪካኖች ቅር አይላቸው። አሜሪካውያኖች የሚያዩት ምንድነው?
ዲሲ ላይ የሚኖረውን ኢትዮጵያዊ ብዛት ይሄ ሁሉ ተናጋሪ አለ እንዴ? ስለዚህ ለምን በዛ በቋንቋቸው ለምን እንትን አይባልም? እኛ ሀገር ላይ ግን ይሄን አክሰፕት ለማድረግ የሚቸገርበት ህዝብ ነው። የሰው ሀገር ላይ ሄዶ መብቱን የሚጠይቅ ሰው ሀገሩ ላይ ግን ማንነቱን የሚጠይቅን ሰው የሚኮንንበት አጋጣሚ ነው ያለው። ስለዚህ በኢትዮጵያዊነቴማ ማንንም ሰው አንተ ኢትዮጵያን አትወዳትም፣ አንተ ኢትዮጵያን ትወዳታለህ ሊለኝ አይችልም። ምክንያቱም ቅድመ አያቴ ቦንሲቱ ቃበታ ከዚህ መቀሌን ነፃ ለማውጣት በእግሯ ስትጓዝ ኦሮሞ እዛ ስላለ አይደለም። እኔ ቅድመ አያቴ ቦንሲቱ ቃበታ አስክሬኗ ሲሸኝ አውቃለሁ። ሲፎከርላት የነበረው በፈረስ ቦንሲቱ ጋፈ መቀሌ እየተባለ ነው። ቦንሲቱ ጋፈ መቀሌ ማለት ቦንሲቱ ያኔ በመቀሌው ጊዜ እየተባለ ሲፎከርላት ነው አስክሬኗ ሲሸኝ የማስታውሰው። ስለዚህ በህይወት የሌሉ ቅድመ አያቶቼም አሉ። የኢትዮጵያን ዳር ድንበር ለማስከበር አጥንታቸውን የከሰከሱ በህይወት ኖራ ያየዋትም ነበረች። አሁን ነፍሷን ይማር ሞታለች ቅድመ አያቴ። ስለዚህ ማንም ሰው አጫሉ በኢትዮጵያዊነቱ ላይ እንደዚህ አይነት አቋም አለው የለውም የሚል መብት የለውም። ምክንያቱም እኔ ስለማውቀው ማለት ነው። በአንድ ወቅት በሚሊኒየም አዳራሽ ከኢትዮ ኤርትራ እርቀ ሰላም ጋር በተያያዘ የኤርትራውን ፕሬዝዳንት ኢሳያስ አፈወርቂ አቀባበል ለማድረግ በተዘጋጀ ዝግጅት ላይ ያቀረብከው ስራ ለመድረኩ የሚመጥን አይደለም፣ እርቀ ሰላምና ኢትዮ ኤርትራን በተመለከተ ማቀንቀን ሲገባ የኦነግን ባንዲራ ይዘህ ለማ ስማኝ አብይ ስማኝ ካልሆነ ለቄሮ ነው የምናገረው በማለት ብዙዎች ተቀይመውሃል። በዚህ ዙሪያ ምን ትላለህ ሲባል ለተጠየቀው ጥያቄ የሚከተለውን መልስ ነበር የሰጠው። እኔ እንደዛለት እንደውም ቦታና ወቅቱን መርጬ ያስተላለፍኩት መልእክት ያለም አይመስለኝም። ጠቅላይ ሚኒስቴሩ ገና እንደ ተመረጡ አይተሽ ከሆነ እያንዳንዱን በተለያየ ፕሮፌሽን ያለውን ሰው ልምድ ሲሰጡ ነበረ፣ ምክር ሲሰጡ ነበረ። አርቲስቱንም እንደዛው የህዝባችሁን ጩኸት አሰሙ፣ ያመናችሁበትን ስሩ ብለው ነው የመከሩት። እንደኛው ምናልባት እኔ ከዛ በፊት እሳቸው እንዲህ ብሎ ሳይመክሩን በፊት እኔ ያመንኩበትን ነው ስሰራ የነበረው። በመሰራበት ወቅት ወዳጅም ጠላትም ነበር፣ ለኔ አዲስ አልነበረ። የእሳቸው ምክር ደግሞ ሞር ጉልበት ሆኖኛል። እኔ እዛለት ያደረኩት ምንም ኃጢአት አልሰራውም። እኔ ኢትዮጵያን ማቃት አዲስ አበባ ብቻ አይደለችም። ምናልባት የዛለት ድግስ ሊኖር ይችላል አዲስ አበባ ላይ፣ መተማ ላይ ኢትዮጵያዊ ከሞተ ኢትዮጵያዊ የሞተ ነው ብሎ አድሬስ ማድረግ፣ ሀረር ላይ ኢትዮጵያዊ ከሞተ ኢትዮጵያዊ እየተገደለ ነው የሆነ መፍትሄ መበጀት አለበት ብሎ መናገር፣ ሞያሌ ላይ ሰው እየተገደለ ነው፣ አሶሳ ላይ ሰው እየሞተ ነው፣ ስለዚህ መንግስት አንድ ነገር ማድረግ አለበት ብሎ በጥበብ መልእክት ለማስተላለፍ እኔ ቦታው ነው ቦታው አይደለም ብሎ ማሰብ ተገቢ ነው ብዬ አላምን። ቦታውን ለመመረጥከው ካልሽኝ ፕሬዝዳንት ኢሳያስ አፈወርቂ ከ20 ምናምን አመት በኋላ ነው ወደ ኢትዮጵያ የመጡት። ከዚህ በላይ ትኩረትን የሚስብ ስቴጅ አልነበረም ለኔ። እኔ ፖለቲካ ሰው አይደለሁም። ለምሳሌ መንግስት እንደ መንግስት እኔ እዛለት ያስተላለፍኩትን መልእክት መቼ ምን ማድረግ እንዳለበት ጠንቅቆ ያውቃል። በግምገማው ላይ በምክክሩ ላይ ቢሮ በሚገቡበት ሰዓት የት ቦታ ላይ ምን ማድረግ እንዳለባቸው የኔ መገማገሚያም መልእክት ማስተላለፊያ ያና ያ መድረክ ብቻ ነው። እንደ ጥበብ ሰው ለወገኑ እንደሚቆረቆር የጥበብ ሰው ያቺ መድረክ ብቻ ናት። በመጀመሪያ የሚጠበቀው የማይጠበቀው ብሎ መደምደም የሚቻል አይመስለኝም። ምክንያቱም ለምንድነው አትሌት አይደለሁም ባይዘው በዚህ መወቀስ የለብኝም ማለት አንድ አትሌት ለምሳሌ ያክል ቀነኒሳ በቀለ ትራኩን እንዳለ ጨርሶ የኢትዮጵያን ባንዲራ መቀበል ትቶ የሌላ ሰው ሀገር ባንዲራ ቢቀበል ምናልባት ወቀሰው እጅግ በጣም መልልሽ ፈልጌ ነው። እኔ ወደ አዳራሽ ገብቼ ልዘፍን ስቴጅ ላይ ስወጣ ያየሁት ባንዲራ የኢትዮጵያን ባንዲራ ብቻ አይደለም። ድሮ እጃችን ላይ ከተገኘ አምቦ ቶርች ስንደረግበት የነበረው የኦነግ ባንዲራም ነበረ። የኢትዮጵያ ባንዲራ፣ የኤርትራ ባንዲራ፣ የኦኤልኤፍ ባንዲራ፣ የኦሮሞ የአባገዳ ባንዲራ ከዛም በላይ ባንዲራ ነበር። የዛለት ዝግጅቱ ሲዘጋጅ ወደ ሚሊኒየም አዳራሽ ጉዳዩ ባንዲራ ከሆነ መግባት ያለበት ከኤርትራና ከኢትዮጵያ ባንዲራ ውጪ ሌላ ባንዲራ መግባት የለበትም ብለው መወሰን የነበረባቸው ሴሬሞኒውን ያዘጋጀው አካል ነው ብዬ ነው ማለት። በወቅቱ የገባው ባንዲራ እንግዲህ እውቅና ተሰጥቶት እስከገባ ድረስ ይሄን ነበር መያዝ አለብህ ይሄን መያዝ አልነበረብህም ብሎ ሰውን መኮንን ተገቢም አይመስለኝም። ይሄ አስተሳሰብ ከየት እንደመነጨም አላቅም። እኔ ባንዲራ ተቀብዬ ሳይሆን ለመስፈን የገባሁት ወደ ስቴጅ የዘፈኔንና መልእክቴን ለማስተላለፍ ነው። በወቅቱ የተሰጠኝን ነገር ከኦዲየንስ ደግሞ የመቀበል ግዴታ ነበረብኝ። የማልዋሽሽ ነገር ቤት ውስጥ የነበረውን በአዳራሽ ውስጥ የነበረውን ባንዲራ እንዳለ ቢሰጡኝ ወስድ ነበር። የዘጠኙም ክልል ባንዲራ ቢገባና ቢሰጠኝ ችግር የለብኝም። ምክንያቱም መንግስትም ማምኖበት መንግስቱም ማምኖበት ተፈትሾ ያለፈ ባንዲራ ስለሆነ የምወቀስበት መንገድ ሊገባኝም አልቻለም።